በአንድ ወቅት በረጃጅምና በሚያማምሩ ኮረብታዎች መካከል ውብና ረጋ ያለ መንደር ነበረ። በዚያም መንደር አንድ ወጣት ይኖር ነበር። እሱም በጣም ትሁትና ትዕግስትን የተላበሰ ነበር። ግን ድሃ ነበር። ወጣቱ በሕይወቱ ውስጥ በአካባቢው የሚኖሩ ጥቂት ጓደኞች ነበሩት። እሱም ከጓደኞቹ ጋር ወደ አንድ ቦታ በሄደ ቁጥር ሌሎች ሰዎች የእሱን ጓደኞች ያከብሩ ነበር። እሱ ግን በተመሳሳይ ክብርና እንክብካቤን አላገኘም። አንድ ቀን ወጣቱ ቤት ውስጥ መቀመጥ ስለመረረው በአቅራቢያው ወደሚገኝ የመንደሩ ወንዝ ሄደ። በጣም በከበደ ልብና በታወከ አእምሮም እዛ ደረሰ። ሰዎች ሌላውን ለምን እንደሚያከብሩና ሌላውን ደግሞ ያላንዳች ምክንያት እንደሚያዋርዱ አሰበ። ለምንድን ነው የዚህ ዓለም አጠቃላይ ባህሪ አንዱ አንዱን በማዋረድና በመሳደብ ላይ የተመሰረተው ብሎ ራሱን ጠየቀ። ይህም ምን ያህል የአእምሮ ሰላምን የሚረብሹ ሐሳቦች በአእምሮ ውስጥ ሲንከራተቱ እንደነበር ያመለክታል። ሌሎች በእርሱ ላይ ባደረጉት አሉታዊ ባህሪ ተጨንቆ ወጣቱ በአይን ጥቅሻ ውስጥ እንደዚህ ያሉ ቁሳዊ መከራዎችን ለመፍታት ወደሚችሉት አካባቢው ወደ ነበሩት ብልህ አዛውንት ዘንድ ሄደ። ብልሁ አዛውንት በትልቅና ግዙፍ ግቢያቸው ውስጥ በተረጋጋና ንጽህናውን በጠበቀ ሁኔታ ውስጥ ይኖሩ ነበር። ወጣቱ ወደ ግቢው በደረሰ ጊዜ ብልሁ ሰው በመቀመጫው ላይ ተቀምጦ መጽሐፍ ይዞ እያነበበ ነበር። ጥቂት ሰዎችም የመምህሩን መመሪያና ምክር ለማግኘት በእግሩ ስር ተቀምጠው ነበር። በመጀመሪያ ወጣቱ በእነዚያ ሰዎች መካከል ተቀምጦ ተራውን መጠበቅ ጀመረ። ብልሁም አዛውንት መጽሐፍ አንብቦ ሲያበቃ በዙሪያው ምክርን ፍለጋ የመጡትን ወጣቶች ተመለከተ። ከዛም የሁሉንም ችግር አንድ ባንድ መፍታት ጀመረ። የወጣቱም ተራ በደረሰ ጊዜ ተነስቶ ለብልሁ አዛውንት በአክብሮት ሰላምታ ሰጠና እግሮቹ ስር ቁጭ አለ። ብልሁም ሰው ወጣቱን ስለ ደህንነቱ በጠየቀው ጊዜ ወጣቱ መረር ብሎ ማልቀስ ጀመረ። ከዛም ወጣቱ እንደዚህ አለ፣ ጓደኞቼ፣ የቤተሰቤ አባላትና ዘመዶቼ እና ሁሉም ሰው እንደ ተራ ሰው ይመለከቱኛል። በጓደኞቼ መካከል ስለ አንድ ነገር ሐሳቤን በምገልጽበት ጊዜ ሁሉ ጉዳዩን ችላ ይሉታል። ቁም ነገር ሳወራም ያላግጡብኛል፣ አንዳንዴም ያሾፉብኛል። በቤተሰቤና በዘመዶቼ መካከልም ተመሳሳይ ሁኔታ ነው ያለው። አሁን እኔም ይህንን ማመን ጀምሬያለሁ። በመቀጠልም እንደዚህ አለ፣ ስለዚህ የትም ቢሄድ ሰዎች ምንም ፋይዳ እንደሌለው ሰው ይቆጥሩኛል። ዕጣ ፋንታይም ውርደት ነው። ብልሁ አዛውንት ወጣቱ ያለውን ከሰማ በኋላ በርህራሄ ፈገግ ካለ በኋላ ልጄ ሆይ አሁን ምን እንዳደርግልህ ትፈልጋለህ ብሎ ጠየቀው። ወጣቱም አባቴ፣ ሁሉም ሰው እንዲያከብሩኝና እንዳይንቁኝ እፈልጋለሁ። ሁሉም ሰው ቃላቶቼን በትኩረት እንዲያዳምጡና በጭራሽ ችላ እንዳዩኝ እፈልጋለሁ አላቸው። በዚህ ጊዜ ብልሁ አዛውንት ለወጣቱ ማንም ማንንም ሊያሸማቅቅና ሊያዋርድ አይችልም አሉት። ቀጥለውም ሰዎች እንዲያዋርዱና እንዲያቀሉ እስካልፈቀድክ ድረስ ማንም ሊያሳፍርህ አይችልም አሉት። ሰዎች ያዋርዱሃል፣ ያጣጥሉሃልም። ለዚህም ምክንያቱ ራስን ጠንካራና ኃያል ባለማድረግና ራስን ደካማ በማድረግ ነው አሉት። አባት ልጆቹን እንደሚሳደብ፣ ባልም ሚስቱን እንደሚሰድብ፣ ባለጠጋ ድሆቹን በሚሰድብበት፣ አለቃም አገልጋዩን በሚሰድብበት ዓለም ጠንካራም ሰዎች ደካማና አቅመ ቢስ ሰዎችን በሚያስጨንቁበት ዓለም ላይ እየኖርክ እንደሆነ አትዘንጋ። በዚህች ዓለም ላይ ብርቱ የሆነ ሁሉ ደካሞችን ይሰድባል፣ ይንቃልም። ይህንን በጥልቀት መረዳት አለብህ። ሰዎች ለምን አያከብሩህም? ሰዎች ለምን ትኩረትን አይሰጡህም? የሰዎችን አስተሳሰብና የነገሮችን አተያይ ማወቅ አለብህ። ለዚያም ነው ዛሬ 5 መንገዶችን ለአንተም ሆነ ለሌሎቻችሁ ልነግራችሁ የፈለኩት። በሕይወታችሁ ውስጥ በሚገባ ከተገበራችሁት ሰዎች ለእናንተ ክብር ይኖራቸዋል። ሰዎችም በቁም ነገር ይመለከቷችኋል፣ ያከብሯችኋል። እንደዚሁም የምትናገሩትን ሁሉ በጥሞና ያዳምጣሉ፣ ችላም ሊሏችሁ አይሞክሩም። እነዚህን 5 ሕይወትን የሚቀይሩና አስከባሪ ትምህርቶችን በጥሞና አዳምጡና ተግብሩት፣ ትጠቀማላችሁ። የመጀመሪያው ልማድ ለሰዎች እምቢ ማለት ነው። እነሱን ለማስደሰት ከሰዎች ጋር ከተስማማህና
በአይናቸው ሞገስን ለማግኘት የምትጥር ከሆነ ይህንን በማድረግህ የሚተርፍህ ራስን በእነሱ ዘንድ ዝቅ ማድረግ ብቻ ነው። ለዚህ ምክንያቱ ደግሞ ሰዎች የሚናገሩትን ሁሉ አዎን ልክ ናችሁ እያለ የሚያጨበጭብላቸውን ሰው እንደ ተራ ስለሚቆጥሩና እምቢ ወይም አይ የሚላቸውን ግን እንደ ብርቱና ምክንያታዊ ስለሚቆጥሩ ነው። ሁልጊዜም ለሁሉም ሰው አዎ እሺ ይሁን ስትልና ለማንም ሰው እምቢ ወይም አይ ማለትን በምታቆምበት ጊዜ ሰዎች በማንኛውም ሥራ ላይ ያንተን ፍቃድ መጠየቅ ያቆማሉ። ለዚህም ምክንያቱ አንተ በእርግጠኝነት ተስማማለህ ብለው ስለሚያስቡ ነው። ስለዚህም ሰዎች አንተን በዚህ ተግባርህ ብቻ ችላ ማለትን ይጀምራሉ እና እያንዳንዱን ተግባር በየዋህነት እሺ ይሁን ማለት ስትጀምር ሰዎች ስለወሰኑት ውሳኔ አንተን ማማከርን ያቆማሉ ማለት ነው። የሆነ ቦታ የጓደኞች ስብሰባ ቢኖር ላያማክሩ ይችላሉ። ለሱም ነገሩት ሲባል አይ ችግር የለውም እሱ ይስማማል መንገር አያስፈልግም ብለው በአንተ ሰዓትና ጊዜ ላይ ይወስናሉ። ምናልባትም ይህ ትኩረትን መነፈግ እጅግ ሊጎዳህና ሊያሳመም ይችላል። በዚህም ምክንያት ራስን ልጠላና ራስን ልትንቅ ትችላለህ። በዚህም መንገድ ራስን ለማሻሻልና ለማበረታታት ልትጠቀምበት የምትችለውን ጊዜህን ታባክናለህ። አንተ ያንን ሰው ለማስደሰት ወይም ለመደገፍ ብለህ እሺ ወይም አዎ ማለትህ የራስን ፍላጎት ቸል ብለህ የዛን ሰው ፍላጎት ማስቀደም ሲያስንቅ መመልከት ወደ ራስህ እንድትመለከት የሚያመለክት ማንቂያ ደውል ነው። ስለዚህ ሁልጊዜም አዎ አለማለትን ተማር። ሁሌም አዎ ከማለትህ በፊት ስለ ጉዳዩ በጥልቀት አስብበት። ማድረግ አለብኝ ወይስ ማድረግ የለብኝም ብለህ አስብ። ከዛም ያመንክበትን አድርግ። ደስተኛ ለመሆን ሁሉንም ሰው ሊያስደስት የሚችል ነገር ማድረግ ብቻ አስፈላጊ አይደለም። ሁሉንም ሰው ለማስደሰት አዎ እሺ ማለት ራስን ደስተኛ እንዳትሆን ያደርጋል፣ እንደዚሁም ክብርህን ዝቅ ያደርጋል። ስለዚህ አስፈላጊ በሚሆንበት ጊዜ እምቢ ማለትን ተማር። መማር ያለብህ ሁለተኛው ነገር ደግሞ ማጉረምረም ማቆም ነው። ምክንያቱም እያንዳንዱ ሰው አስቀድሞ በህይወቱ ውስጥ አስቸጋሪ የህይወት ውጥንቅጥ እንዳለባቸው ማወቅ ይኖርብሃል። በዚህም ምክንያት ተጨማሪ ጭንቀትን የሚፈጥር ነገር ለእነዚህ ሰዎች ይዘህ ብትቀርብ ይህንን ብታዘወትር የበለጠ ይጨነቃሉ። ስለዚህ ሁሌም ይህንን የምታደርግ ከሆነ ከሩቅ ሲያዩ ገና ወይ ይሄ ችግር የማያጣው ነዝናዛ ሰው መጣ ብለው ፊት ይነሱሃል፣ ፊታቸውንም ያጠቁሩብሃል። ችግርህን መሸከም የማትችል ሰነፍና ደካማ እንደሆንክ አድርገው ያዩሃል። እስቲ ራስህን ጠይቅ። ማን ነው አልቃሻንና ሁሌም የሚያግረመርምን ሰው የሚወደው? ሰው ሁሉ የራሱ የሆነ የህይወት ሸክም ያለበት መሆኑን አዘንጋ። እንደዚህ አይነት ባህሪን የሚንከባከብ ሰው ማንም አይኖርም። ይህን ከሚያደርግ ሰው ሁሉም ሰው ከርሱ ይሸሻል። ሁሉም ሰዎች አስቀድሞ በህይወታቸው ችግሮች የተጠመዱ ስለሆኑ ሁሉም ሰው አስቀድሞ ከዚህ ችግር ነፃ መሆንን ይፈልጋል። ስለዚህ ከዚህ በተቃራኒ ሁሉም ሰው የሚያስቀውን ጥሩ ስሜት እንዲሰማው የሚያደርገውን የአእምሮን ሸክም የሚያቀልለትን እና ለጊዜው ከችግሩ የሚያርቀውን ሰው ይፈልጋል። ስለ ችግሮቹና ስለ ህይወቱ ሐዘን በፊቱ የሚያለቅስን ሰው አይደለም የሚፈልገው። ስለዚህ ቅሬታን አቁምና ለእያንዳንዱ ችግርህ ራስህ መፍትሄ ለማግኘት ሞክር። ከጀርባ ሆነው ለሚያላግጡብህ ወይም በነገርካቸው ችግር ለሚያሾፉብህ ሰዎች ችግሮችን መንገርና እነርሱ ዘንድ ማለቃቀስ ጥቅሙ ምንድነው? ይህንን ስለህ በተሳሳተ መንገድ እንዳትረዳኝ። ችግርህን በጭራሽ ለሰዎች አትናገር ማለቴ ሳይሆን አታብዛው፣ በየጊዜው ለሰዎች ችግር ብቻ አትናገር ማለቴ ነው። ስለዚህ ለራስህ ያለህን ክብር ለመጠበቅና በሰዎች ዘንድ እንድትከበር ከፈለግህ ሁልጊዜም የማጉረምረም ልማድህን ለሁልጊዜውም ተው። ከዚህ በኋላ ብልሁ አዛውንት የሰዎችን ክብር ለማግኘት ሶስተኛውን ትምህርት ለወጣቱ እንዲህ ሲሉ ነገሩት። አትርከስ፣ ውድ ሁን። በሰዎች ዘንድ ዋጋን የሚያሳጣን ነገር ነው። ይህም ሁልጊዜም ለሰዎች መገኘት ነው። ሰዎች ሁሌም በፈለጉት ጊዜ ሁሉ የሚገኝን ሰው ይንቃሉ። ግን እኮ ሁሌም ለዛ ሰው መገኘቴ ሊያስመዘግነኝ እንጂ ሊያስንቀኝ አይገባም ልትል ትችላለህ። እውነታው ግን ይህ አይደለም።
በአንድ አባባል ግልጽ ላድርግልህ፣ በእጅ ያለ ወርቅ እንደ መዳብ ይቆጠራል ሲባል ሰምተህ ታውቅ ይሆን? እንደሰማህ ተስፋ አድርጋለሁ። ሁሌም ለዛ ሰው የምትገኝ ከሆንክ ወርቅ ብትሆንም እንደ መዳብ ትቆጠራለህ። ሰዎች ይህን ወደውት የሚያደርጉት አይመስለኝም፣ ግን ሁሌም በእጃችን ላለ ነገር ትኩረትን እነፍጋለን። ይህ እውነታ ነው። ስለዚህ በሰው ዘንድ እንዳትረክስና ውድ እንድትሆን ርቀትን ጠብቅ። ሁልጊዜም ለሁሉም ሰው የምትገኝ ከሆነ ሰዎች አንተን ማክበር ያቆማሉ እና ሰዎች አንተን እንደ ቆሻሻ መጣያ ይቆጥሩሃል። ወጣቱ ማንንም በሕይወታችን ውስጥ የቱንም ያህል ዋጋ ብንሰጠውና ለዛም ሰው ምንም ያህል ትልቅ ቦታን ብንሰጠውም በስተመጨረሻ ከንቱ አድርጎ ይቆጥረናል። ለአንድ ሰው በሕይወታችን ውስጥ ራሳችንን ጣል አድርገን የበለጠ ቦታን ስንሰጥ በዚያ ሰው ሕይወት ውስጥ ያለንን ክብርና አስፈላጊነት እናጣለን። በዚህ ዓለም ውስጥ ብዙም የማይገኝ ዋጋ ያለው መሆኑን ሁልጊዜም አስታውስ። አንድ ሰው ያለ ውሃ መኖር እንደማይችል ሁሉ የበለጠ የሚገኝ ሰው ምንም ዋጋ የለውም፣ ነገር ግን ከውሃው የበለጠ ስለሚገኝ ዋጋ አይሰጠውም። በሌላ በኩል አንድ ሰው ያለ ውድ አልማዝ መኖር ይችላል፣ ነገር ግን በአነስተኛ አቅርቦት ምክንያት ከውሃ የበለጠ ዋጋ እንዳለው አድርጎ ይቆጥረዋል። ለዛም ነው ለሰዎች ብዙም ባልተገኘ መጠን ሰዎች በይበልጥ የሚፈልጉ በይበልጥም የሚያከብሩ። አራተኛው ትምህርት ሁሌም የተናገርከውን አድርግ ነው። ሁልጊዜም ማንም ሰው ታማኝ ያልሆነና የማይታመንን ሰው እንደማይወድ አስታውስ። ሰዎች እንዲያከብሩ፣ ስፍራን እንዲሰጡና ተገቢውን ቦታ እንዲሰጡ ከፈለክ ለማንም የሐሰት ቃል ኪዳንንና የውሸት ቃልን አትግባ። አትዋሽ እና የተናገርከውን ነገር ምንም ይሁን ምን በቻልከው መጠን አድርግ። ለቃላቶችህ እውነተኛ ከሆንክ ሁሉም ሰው በእርግጠኝነት ያከብርሃል። ሰውን ከዋሸህ መከበር በጣም ከባድ ነው። ለአፍታም ቢሆን ማንም አያምንህም። ለዛም ነው በተናገርከው መሰረት ኑር፣ ሰዎችም ያከብሩሃል የምልህ። አለበለዚያ ግን ሚሆን ነገር የለም። በገባኸው ቃልና ውሳኔ ጽኑ ከሆንክ ሁሉም ሰው በእርግጠኝነት ያከብርሃል። አስተውለ እንደሆነ ብዙ ሰዎች በውሸት ቃል ኪዳናቸውና ቃላቶቻቸው ምክንያት በጓደኞቻቸውና በህብረተሰቡ ዘንድ ያላቸውን ክብር ያጣሉ። ስለዚህ ሁልጊዜ እነዚህን የአክብሮት ጠንቅ የሆኑ ነገሮችን አስወግድ። አለበለዚያ በምትወዳቸው ሰዎች መካከል ያለህን ክብር ታጣለህ። ብልሁም ሰው ወጣቱን በጥልቀት እየተመለከቱት እንዲህ አሉት፣ መከባበርን ለመገንባት ዓመታትን ይፈጃል፣ ነገር ግን ከጥቃቅን ስህተቶችና ከመጥፎ ልማዳችን የተነሳ በቀላሉ እናጠዋለን። ብልሁም አዛውንት እነዚህን አራት ጠቃሚ ትምህርቶች ለወጣቱ ካካፈሉ በኋላ ለክብርና መከበር የመጨረሻውን ትምህርት ታጋሩት። ብልሁም አዛውንት እንደዚህ አሉት፣ ልጄ በዚህ ዓለምና በህብረተሰቡ ዘንድ እንድንዋረድ ከሚያደርጉ ምክንያቶች አንዱና ዋነኛው ድህነታችን ነው። በዚህ ዓለም ውስጥ ያለ ምስኪን ወዳጅም ዘመድም የለውም። በዚህ ዓለም ውስጥ በሁሉም ቦታ ስድብና ውርደት በህይወቱ እያንዳንዱ እርከን ይደርስበታል። በእንደዚህ አይነት ሁኔታ ውስጥ ሁኔታው አስገድዶት ድሃው ሰው ራሱን እንደ እርግማን አድርጎ መቁጠር ይጀምራል። ከዚህም በላይ አንድ ምስኪን በህይወቱ ውስጥ የሚገጥመው ትልቁ ስድብና ውርደት የሚጀምረው በራሱ ቤት መሆኑ ነው። ገንዘብ እንደሌለንና ድሃ የመሆናችን ዜና በዙሪያችን ከተሰራጨ በኋላ ሁሉም ሰው እንደ ምስኪንና አሳዛኝ ሰው ይመለከተናል። ይህም ለድሃው ሰው በዚህ ዓለም መኖር ልክ አሜኬላ ላይ እንደ መራመድ የሚዋጋ አሰቃቂ ይሆናል። ስለዚህ ከዚህ የድህነት ወጥመድ መውጣት በምትችልበት ሁኔታ ላይ በራስህ ተጣጣር። ይህ ማንም እንዳያከብርህ የሚያደርግ ትልቅ ምክንያት ነውና ሁሉም ሰው እንዲያከብርህ ከፈለገህ ዋጋን ከፍ አድርገህ ራስህን መለወጥ አለብህ። ራስህን የራስህ ምርጥ እትም ማድረግ ይኖርብሃል። ከዛም ሰዎች ሲያከብሩና ስፍራን ሲሰጡ ማየት ትችላለህ። ወጣቱም ባገኘው ትምህርት እጅግ ደስተኛ ሆነ። ብልሁንም አዛውንት አመሰገነ። እነዚህን 5 ትምህርቶች በሕይወቱ ለመተግበር ወሰነ። ይህም በሕይወቱ ትልቅ ለውጥን እንደሚያመጣ እምነት ነበረው። እናንተስ ምን አሰባችሁ? ተነቃችኋል?
ተዋርዳችኋል፣ በሰው ዘንድስ ስፍራን አጥታችኋል። እንግዲያውስ ቆም በሉና በሕይወታችሁ የሆነውን ነገር አስቡ። ራሳችሁን በመውቀስ ከንቱ የሆነ ጊዜያችሁን አታባክኑ። ይሁን፣ ያለፈው አልፏል። አሁን ስህተታችሁን የምታስተካክሉበት ጊዜ መጥቷል። ይህን ምክር ከመስማት ባለፈ በሕይወታችሁ ተግብሩት። አስደናቂ ለውጥን ማምጣት ትጀምራላችሁ። የጥበብ ሲላስ ዩቲዩብ ቻናልም ራእዩ እናንተ ተለውጣችሁ ማየት ነውና ይህንን ምክር ወደ እናንተ ሲያመጣ በደስታ ነው። በቀጣይ ታዲያ ተመሳሳይ ይዘት ባላቸው መልእክቶች እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።